ሶፎንያስ ከኔ ስም ጋር ተያይዞ እንዲህ አይነቱን ነውርም በመስማታችሁ አዝናለሁ ብለህ ይቅርታ የምትጠይቀው ነገር አለ? ይቅርታ እኮ የምትጠይቀው እኮ ስታጠፋ ነው። ሳታጠፋ እንዴት ይቅርታ ትጠይቃለህ? ይቅርታ የሚያስጠይቅ ነገር የለም። ወደ ሰሞናዊ ጉዳይ ልመጣ ነው። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁ። ወንዶች አውሰን ነው የሚባለው። ቋንቋ ግድፈት ነው? አይ ኖርማል ቋንቋ ነው፣ የጋራ መግባቢያ ቋንቋ ነው። የጋራ አይደለም። ፌስቡክ ላይ ፓስዋርድ ተሰርቄ ነው የሚል አጭር ጽሁፍ አይቻለሁ ከአንድ ቀን በፊት የጻፍከው። ሌላ ሰው ሞባይል ቀፎ ገብቼ ነበር ከዚህ በፊት። ያ ሰው ነገር ውስጥ የለም። ፓስዋርድ መቀየር የሚባል ነገር አለ። እኔ ጋር ስለሆነ አንዱ ጊዜ ሊስታው ቢቀይረው እሱ ነው ፓስዋርዱ ቀይሮ መጠቀም ይችላል። በኢሜል በስልክ መጀመሪያው በኢሜል ስለዚህ በኢሜሉ አንተ ጋር ከሆነ እንዴት ሊቀይረው ይችላል? ኮንፈርሜሽን የሚላከው ወደ ኢሜልህ ነው። አዎ ልክ ነህ። ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታሃቸዋል አይደል? ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻ ቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበር። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት ነው ግን እኔ ያልተጨነቅኩ። አራ ተመስገን። በጣም የሚገርም ነገር ነው።